ሚያዝያ 15 2015 ዓ.ም የመንግስት ቴሌቪዥኖች ከቤተ መንግስቱ ስር ካለው ፓርክ የቀጥታ ስርጭት እያስተላለፉ ናቸው። ለመገዳደል ሲፈላለጉ የነበሩት ለገደለልኝ 10 ሚሊዮን ብር ሰጣለሁ ተብሎ የተመደበላቸው የህወሓት ሰዎችና ካልገደልኳችሁ አልደራደርም ሲል የነበረው የብልጽግና ሹም ሁሉ በመደዳ ተቀምጧል። ሰውን እንደ ጅብ እንብላ ሲል የነበረው ደበበ እሸቱ ስለ ሰው ልጅ ሰላም የሚሰብክ መነባነብ ሲያቀርብ ይታያል። ከሰውም ከታሪክም ከምድረገጽ እናጥፋቸው በሚለው ቅስቀሳው የሚታወቀው የዳንኤል ክብረት አንደበት እንደ ሰይጣን እንፍራቸው፣ እንደ ጭራቅ እናስፈራራባቸው፣ ከካንሰርም የባሱ ናቸውና እናጥፋቸው ካላቸው ሚሊዮኖች ውስጥ ጥቂቶቹን ይሸለሙ ዘንድ ወደ መድረክ ሲጠራ ይሰማል። የትግራይ ክልል ፕሬዝዳንት ጌታቸው ረዳ ከ7ኛ ክፍል ያቋረጠው ትምህርት የፒኤችዲ ባለቤት እንዲሆን እስካደረገው ድረስ የትምህርት ቤቶች መውደም አያሳስበውም እያሉ የገለጿቸውን ጠቅላይ ሚኒስትሩን ዶክተር አብይ ብለው መጥራት ልምዳቸው ባለመሆኑ እንደሚቸገሩ ገልጸው በእርግጥም ሲቸገሩ ታዩ። ጠቅላይ ሚኒስትር አብይም ሚሊዮኖችን ከበው ያስራቡ፣ ዘግተው የቀጠቀጡ፣ አስረው ያስጨፈጨፉ፣ ከተማን በሻሻ ሰውን ውሻ አድርገው የከረሙ መሆናቸውን በሚያስረሳ አኳኋን ስለ ሰላም የሚጨነቁ፣ ስለ ፍቅር የሚጠበቡ መሆናቸውን በማንሳት ሌላው ቀርቶ ሱዳንም ከኛ ተምራ ሰላም ትሁን ሲሉ ተደመጡ። ካፍታ ቆይታ በኋላ አብይ ሸላሚ እነ ጌታቸው ተሸላሚ ሆነው የጦርነቱ ተፋላሚዎች ተወዳደሱ። የጦርነቱን ተጎጂዎች ግን ከአቶ ጌታቸው ረዳ በስተቀር በመድረኩ ላይ ያነሳ የለም። እሳቸውም የተፈናቀሉት ይመለሱ ከማለት በዘለለ ያፈናቀሉት ይጠየቁ፣ ወንጀል የፈጸምን እንጠያየቅ አላሉም። ሁኔታው ግራ አጋቢ ቢመስልም ግን ደግሞ የአገሩን ሰላም አብዝቶ ለሚመኝ ሁሉ አስደሳች ማለዳ ነበር። እነዚያ በድሮንና በታንክ ሲፈላለጉ የነበሩ ሰዎች ስለ ሰላም ሲነጋገሩ ከአንጀት የሚሆን ከአንገት ተስፋን ያጭራል። ይህ ያበሳጫቸው፣ ጸጉራቸውን ያስነጫቸው የሰሜን ኢትዮጵያ ሕዝብ ማለቅና መተላለቅ አለበት ብለው የወሰኑ ሰዎች ግን ጥቂት አልነበሩም። የሰላም ስምምነቱን ተከትሎ ሚና ነበራቸው ተባብለው ጠቅላይ ሚኒስትሩ ሸላሚ፣ የብልጽግናና የህወሓት እንዲሁም ሌሎች ሰዎች ደግሞ ተሸላሚ ሆኑ። በዚህ መሃል ግን አንዲት ስሟም ግብሯም ውሏም በቅጡ ያልተነገረላት ሴት ወደ መድረኩ ወጥታ ተሸላሚ ሆነች። በፕሪቶሪያው የሰላም ስምምነትም ሆነ በኬንያው የማስፈጸሚያው ውል ላይ አልነበረችም። በደቡብ አፍሪካው የሰላም ፊርማ ላይ ሚና የነበራቸው ሰዎች የተሸላለሙበት ነው በተባለው በዚያ መድረክ ላይ አበርክቶ ያልተነገረላት አንዲት ሴት ወደ መድረኩ ወጥታ ከጠቅላይ ሚኒስትሩ እጅ ሽልማት ተቀበለች። ተሳስቀው ፎቶ ተነስተው በፈገግታ ሽልማቷን ይዛ ወረደች። ይቺ ልብ ያልተባለላት ሴት ሰሞኑን ከአዲስ አበባ መቀሌ፣ ከጄኔቫ በርሊን ስትመላለስ ከርማለች። ለመሆኑ ይቺ ሴት ማነች? ተልእኮዋስ ምንድን ነው? የሚለውን ከመመልከታችን በፊት ፕሮፌሰር አሌክስ ደዋል ከባልደረባቸው ቺዲ ኦዲንካሉ ጋር በመሆን ያስነበቡትን ሀተታ እናስቀድም።